ሻሎም በጌታ የተወደዳችሁ እግዚአብሔር ቤተሰቦች ሰላምታዬ በያላችሁበት ቦታ ይድረሳችሁ። ወንድማችሁ ነብይ መስፍን መኮንን ነኝ ከመለኮታዊ ጉብኝት ዓለም አቀፍ ቤተክርስቲያን። ዛሬም እንደገና በልቤ የሞላውን አንድ ሐሳብ ከእግዚአብሔር ቃል ላካፍላችሁ ፊት ለፊታችሁ ቀርቤ ያለሁኝ። ሁላችሁ እንደምታውቁ በመጽሐፍ ቅዱሳችን ውስጥ 12 ዓመት ደም ይፈሳት የነበረች ከብዙ ባለመድኃኒቶች ብዙ ሞክራ መፍትሄ ያላገኘች እንዲያውም የባሰባት የተሰቃየች አንዲት ሴት እንደነበረች መጽሐፍ ቅዱስ ይናገራል። እና ይህች ሴት አንድ ቀን የኢየሱስን ወሬ ሰማች ይላል። ክብር ለኢየሱስ ይሁን። ስለ ኢየሱስ ሰማች። ይፈውሳል እኮ ያድናል እኮ ኢየሱስ የሚባል በመካከላችን አለ፣ ይኸው እየተንቀሳቀሰ ነው፣ ሄደሽ መፈወስ ትችያለሽ የሚል ወሬ ሰማች። ምን ብለው ይንገሯት አላውቅም፣ ብቻ ስለ ኢየሱስ ሃሌሉያ ወሬ ሰማች። ሃሌሉያ። ይቺ ሴት ስለ ኢየሱስ ወሬ ስትሰማ ወዲያው በውስጧ እምነት ነው የተፈጠረው እና በጣም በሚያስደንቅ በሚያስገርም ሁኔታ እንደዚህ ብላ አመነች። ጨርቁን ብቻ የዳሰስህ እንደሆነ እፈወሳለሁ ወይንም እድናለሁ ብላ አመነች። ይገርመኛል ሁልጊዜ ሳስበው ከዚች ሴት አስቀድሞ የኢየሱስ ክርስቶስን ጨርቅ በመዳሰስ ወይንም በመንካት የተፈወሰ ሰው የለም። ወይንም ኢየሱስ ክርስቶስ ጨርቄን ብቻ ዳሱና ትፈወሳላችሁ የሚል ትምህርት እንዳስተማረ መጽሐፍ ቅዱስ ውስጥ አናገኝም። ነገር ግን ይህች ሴትዮ የኢየሱስ ክርስቶስን ወሬ ስትሰማ በልቧ እንዲህ ትል ነበረች ይላል። ሃሌሉያ። የሚገርማችሁ አፍ አውጥታ እንኳን አልተናገረችም። ነገር ግን መጽሐፍ ቅዱስ ለትምህርታችን እንዲሆን በልቧ ውስጥ የነበረውን ሃሌሉያ አፏን አውጥታ ያልተናገረችው ሰው ያልሰማትን ነገር ግን እግዚአብሔር የሰማትን ይህንን ሐሳብ ዛሬ ለትምህርታችን እንዲሆን መጽሐፍ ቅዱስ አስቀምጣል። ዛሬ መልእክቴ ይሄ ነው። እግዚአብሔር አዎ ፈዋሽ ነው። ጌታችን ኢየሱስ ክርስቶስ አዎ ዛሬም ሰዎችን እየፈወሰ ነው። ክብር ለስሙ ይሁን። ትናንትና ሲሰራ እንደነበረ ዛሬም በስራ ላይ ነው። እስከ ለዘላለም ደግሞ ያው ነው። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ እግዚአብሔር ቃል እንደሚናገር ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው እንደሚል ክብር ለኢየሱስ ይሁን። ባልተለወጠ ሁኔታ ኢየሱስ ክርስቶስ ዛሬም በስራ ላይ ነው። ጌታችን ኢየሱስ ክርስቶስ ሲናገር እንደዚህ አለ፣ አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ አለ። እግዚአብሔር መስራቱ ላይ ጌታ ኢየሱስ ክርስቶስ መፈወሱ ተአምራት ማድረጉ ላይ ምንም ጥያቄም ሆነ ጥርጥር የለንም። ነገር ግን አንተ፣ ነገር ግን አንቺ፣ ነገር ግን እኔ ወደ እግዚአብሔር አደባባዮች ወደ እግዚአብሔር ጉባኤ ጌታን ለመፈለግ በምንወጣበት ጊዜ ሁሉ ምናልባት በጓዳችን በጸሎት ስፍራችን እንደዚሁም የእግዚአብሔር ሰዎች ባሉበት ስፍራ ለእግዚአብሔርን ለመፈለግ በምንወጣበት ጊዜ በልባችን ምን ይሆን ያለው? ምን እያልን ይሆን ወደ ጸሎት ስፍራ የምንሄደው? ምን እያልን ይሆን ወደ ቤተክርስቲያን የምንሄደው? በአፋችን ያለውን ብቻ ሳይሆን ወንድሞቼና እህቶቼ ልባችን የሚለውን እግዚአብሔር ይሰማል፣ ያደምጣል፣ ያያል። ክብር ለስሙ ይሁን። የዚች ሴት ከኢየሱስ ክርስቶስ ጋር የነበራት ኮኔክሽን በልቧ የነበረው እምነትና ይሄ በውስጧ በልቧ የነበረው ዕውቀት በልቧ የነበረው መረዳት ነበር። ክብር ለኢየሱስ ይሁን። ጨርቁን የዳሰሰችው እንደው ለመዳሰስ ያህል ሳይሆን እዛ ቦታ ላይ የተገኘችው እንደው ለመገኘት ያህል ሳይሆን ጨርቁን ስትዳስስ ፈውሷ እዛ ውስጥ እንዳለ በሙሉ እምነት ሆና ነበር። ክብር ለኢየሱስ ይሁን። ግዴላችሁም፣ ግዴለህም፣ ግዴለሽም ወደ እግዚአብሔር አደባባዮች ስትመጪ፣ ወደ ጸሎት ስፍራሽ ስትመጪ፣ ልትንበረከኪ በእግዚአብሔር ፊት ጊዜ ልታሳልፊ፣ በርሽን ስትዘጊ፣ ወደ ጉባኤ ስትመጣ
የተአምራት ጉባኤ ወዳለበት፣ ፈውስ ወዳለበት፣ እግዚአብሔር ቀብቶ ያስነሳቸው እግዚአብሔር ሰዎች በሚያገለግሉበት ስፍራ ስትገኙ፣ ወደ ቤተክርስቲያን ስትመጡ፣ ወደ አጥቢያ ቤተክርስቲያናችሁ ስትመጡ ጥንቃቄ ልታደርጉበት የሚገባ ልታስተውሉት የሚገባ ትልቅ ቁም ነገር ዛሬ በዚህ የእግዚአብሔር ቃል ክፍል ልተውላችሁ ፈልጋለሁ። ልብህ ምን ይላል? አዎ እግርህ እየሄደ ነው። አዎ አንደበትህ ጥሩ እያወራ ነው። ግን ልብህ ምን ይላል ነው መጽሐፍ ቅዱስ በዚህ ክፍል ላይ ሊያስተላልፍልን የፈለገው መልእክት። እንግዲያውስ ሃሌሉያ በተገኘንበት እግዚአብሔር ጉባኤና አደባባይ ሁሉ ኃይል ከእግዚአብሔር ዘንድ እንዲወጣ የምንፈልግ ከሆነ ሃሌሉያ እንደው መሄዳችን በእግዚአብሔር መገኘት ውስጥ መገኘታችን እውነተኛ እንዲሆን የምንፈልግ ከሆነ ልባችን ሃሌሉያ ከእግዚአብሔር ሐሳብ ጋር መገናኘቱን እርግጠኛ መሆን መቻል ይኖርብናል የሚል መልእክት እዚህ ክፍል ውስጥ እናገኛለን። አልጮኸችም፣ ምንም አልተንደፋደፈችም። ጌታ ኢየሱስ ሆይ እጅህን ጫንብኝ ፈውሰኝ እንደዚህ እንደዛ አላለችም። እነዚህ ነገሮች ማድረጉም ማለቱም መልካም ሆኖ ሳለ ግን ልብህ ምን ይላል ነው ጥያቄው። ዛሬ እንደ እግዚአብሔር ሰው በዚህ ቃል ልባርካችሁ በኢየሱስ ክርስቶስ ስም። የእግዚአብሔር ባሪያ ዳዊት እንደተናገረ አቤቱ የአንደበቴ ቃል የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን እንዳለ በዚህ ቃል ልባርካችሁ እፈልጋለሁ። አቤቱ በጌታ በኢየሱስ ስም የአንደበታችሁ ቃልና የልባችሁ ሐሳብ በእግዚአብሔር ፊት ያማረ ይሁን።